አድርጌ እየመጣ ጊፍት ይስጥ እኔ ማሜ ፈራ እንደሆነ አንተ እበት እውነተኛ ነገር ስትናገሩማ ጓደኛ ለጓደኛ ትሸፋፈናለህ ትክክለኛ ግን አንድ ባለ ትዳር ደግሞ ማታቀው ሲጣላ ግን አመጣ ሚዲያ ላይ ታሰጠዋለህ እውነት ነው የሚገርም እንደ ጓደኛ ካየው አይጠበቅም እንደዚህ አይነት ነገር ነው የምትለው ይሄው ሪካርድ ተደርጎ ተፖስቶላል ታያዋለህ ሁልሽም በኮሜንት ትራገጫለሽ እና ይሻላል ከተፖስተው ፎቶ እንኳን ከተፖስተው ቪዲዮ አንድ ሰው ነው ሁለት ሰው ነው ያሽቃበጠ ሌላው እየረገጠ ነው ያለ እውነት አለ ከኔ እውነት አለ ከትክክለኛ ባለ ትዳር አይጠበቅም ሴት ያስገባችሁ ፍነርታ ታርጉ እና ላዛር ቢገቡ ኦኬ ትዳር የላቸው ምን የላቸው የፈለገ ነገር ቢያረጉት እኔ ወጥቼ የፈለኩትን እንኳን ማልቀላለደው በዚህ መጠን እኔ አንድ ቀን አላዛር ያስኩለት እኔ ሌሎች ከነ መቅደስ ጋር ምናምን እየተጫወተ ወይ ማምዬ ትገለኛለች ተነሽና እንዲያርጊ ብላት አለ ያ ማለት ፈርቶኝ እኮ አይደለም ራሴ ባውንደሪ ስላረኩለት ለራሴ በቃ ማንንም ተነስቶ ጓደኞቼን ጠርቼላችኋለሁ እነ ሃሮን እነ ዱርየው እነ ድሬው እነ ማዳው ናቸው የኔ ጓደኞች አይደለ እነ ዴቭ እነ ባናና ናቸው ተሳስተው ሌላ ሴት ጋር ቢጠቀሙት ነገር እኔ ጋር አይጠቀሙትም ለምንድን ነው ፈርቶኝ አይደለም ራሴ ነው ባውንደሪ እኔ ስፈልግ በራሴ ነው እንጂ ወጥቼ መዳንስ ተነሽ ቁጭ በይ የምትለኝ ሴት አይደለም ጓደኝነቴ ለሁሉም ሰው ባውንደሪ ያለው እኔም ስቀልድ እንደዛው ራሴ ቦታዬን አውቄ ነው ማንንም ተነሽ ቁጭ በይ የሚለኝ ሴት አይደለም እከክ ደሞ እዚህ ቁጭ ብለ ባሏን እንዲቀምጧት ነው ባሏ እኔ ማንንም አይቀማኝም ጀግና ሴት ነኝ እኔ ለያዝ ብል ይዟለሁ ትዳሬን ግን አንድ ሰው ከጥፋቱ ማይማን ከሆነ እኔ የሚጎዳኝ ከሆነ የትኛው ትዳር ነው ለልጅ ኬር ካላደረክ ለራስ ዝም ብሎ ቶክሲክ የሆነ ትዳር አለኝ እያልክ የምታወራ ከሆነ ነው እኔ ጀግና ነኝ በደንብ ቀጥ አድርጌ ቤቴን ሚዝ እከካ አንድ ነገር ስታወሩ ግን አበሻ ልክ አታክ ያረጋል ልክ በራስ ላይፍ ምናምን እኔ ቤት ዘግቼ ማለቃቀስ ሴት አይደለሁም አልኩ በጣም ከወንድ ነኝ ልንገር ከሴትም ሴት ልጅ እኔ ለልጆቼ ክብር ስላለኝ ነው ብዬ ስነግር ትሳለቃለህ እንዴ ቁጭ ብለህ ኦፍ ኮርስ ለልጆቼ ክብር አለኝ ዛሬ እናት አባቱ ነው ቁጭ ብሎ የሚያሳድጋቸው ልጆች የኔን ያለ ስነ ስርዓት የላቸውም ልጆቻቸው ገብተህ በየቤቱ እከካ ሌላ ቦታ ሄደህ እንኳን ልጆቼ ሬስቶራንት ወስደው እንኳን ቴብል ላይ እየወጣ የሚጨፍር ህፃናት ነው ያለ ያን ማንነትን ይገልጻል የኔን ልጆች እያቸው ሄደ እከካ ብስብስ አቀምሳለሁ በደንብ አድርጌ እንዴ ቁጭ ብላችሁ ማሽለጥለጥ በቃ እውነት ሲናገር እውነት አለ እውነቱን ተናገሩ አታሽለጥልጡ እዚህ ጋር ቁጭ ብላችሁ ብስብስ ምን ዮኒ ማኛ ሊያግዝ ነው ለትዳር ወይስ ደግሞ ዮኒ ማኛን ሰምተ እንትን ልትል ነው አቤት አቤት አንድ ብለ ስሜን አንሳው አልኩ እኔ ተደበቀ ጉዱን ነው ማወጣለት ተሳስተ አንሳ ስሜን ዮኒ ማኛ ተሳስተ ብያለሁ አሁን ለሰጠኝ መልስ ነው የሰጠሁት አንደኛ ቢች ላልከው ሁለተኛ ደግሞ ማሜ እኮ ባሏ ከኤክስፒሪየንስ ነው ትላላችሁ ኤክስፒሪየንስ እኔ ባሌን እኮ ከሴት ጋር ተኝቶ አላገኘሁትም እከካሞች ያገር ኮንፊደንስ ለስ ይሄድብኛል ይያል የግሩ ውሃ ጥደሽ የምትኖር ሴት ጠቅላላ እኔ እኮ ወንድ ስለሆንኩ ነው ትዳር ከሆነ ይሆናል ለልጆቹ አባት ካልሆነ ደግሞ ለልጆቹ አባት መሆን ይቻላል ህይወት ይቀጥላል በቃ እንዳንቺ ግን በር ዘግቼ ሳለቅስና የቷለ ያልኩኝ ስስበደበድ አሉለ ቻይልድስ መሆኑን ያየሁት ሚስትን ካንዳንድ ጠርተ ኤክስፕሌን ታረግላታለች ማን ያላችኋት እኔ ስሟንም አላቃትም ሁዳ ምትለው ጠርተ ኤክስፕሌን ታረግላታለች ሚስት ካወቀቻት እንዴት ኤክስፕሌን አረክላት መጀመሪያ ስትናገረው የነበረውን አትናገርም ሚስቴ ታውቃታለች ሚስቴ እንደዚህ ናት ስትል ነበር ስትገባ ግን አባየነ ምርድና እውነት ይግደለኝ እኔ አይ ካም ፍሮም ጎንደር ላይ የመጣሁት ከእውነተኛው አገር ነው ልንገር ከፈለክ ነው አያገባትም ያገባሻል አያገባሽም አትይው እኮ ዘትሩ ጋይስ yes አያገባኝም ግን ስለምቀርበው የሆነ ሰው አሁን ጥፋት እየሰራው ያየ ማሜ ይሄ እኮ ትክክል አይደለም ካላችሁ ጓደኝነቱ አንዳንዴ እኮ እኔ ከዚህ ወጥቼ ስናገር የሚያዩ ብዙ ሰዎች አሉ ምንድነው ጥፋት እስቲ ንገሩኝ ብዬ ጓደኞቼ እነግራቸዋለሁ እንደዚህ ያረግሽው ትክክል አይደለም ካሉ ኢዝራኤል በቃ ትክክል ስላለው ትክክል አይደለም እኔ ደግሞ አዝንደናት እንደ ሴት የተሰማኝን ስሜት ያኔ እኔ ካሜራን ክፈት ስለተባለ ብቻ የተሰማኝ ስሜት ነው እዛ ጋር ያየሁትና አዝሚስቲቱ ብታይ how feel እርድና መቋለው በእናታችሁ እኔ ግጥም ያልኩ የጎንደር ሰገጤን በለኝ ምንም በለኝ ግን በዚህ መጠን አልወርድም ይሄ ትልቅ ጅልጥነት ነው ልንገርህ ትዳርን ካላከበርክ ማን ያከብራል
የሷ ተበትኖ ነው የሷ ተበትኖ ኦኬ የኔ ተበተነና የሰው ይፍረስ ይያልኩ ላንጨበጨብ ነው ታዲያ አይደለም እስናትሩ አሁንም ወጥቼ ልናገር የፈለኩት ከታች ቁጭ ብላችሁ ለምታሽለጠልጡት ነው በቃ ለምን ድሮኔና ጆኒ እዚህ ጋር ስንገባ ተረግጣ ይዘው አስጨነቀችው እስቲ ተይው ይናገር እንደፈለገ ይሁን ትያለሽ ወንድ ልጅ እኮ ወንድ ነው በራሱ ዝም በል ብለሽ ዝም የሚል ወንድ አይደለም ትክክለኛ ወንድ እኮ ዝም በል ስትይው ራሱ ዝም አይልም በቃ ግን የቤትሽን ነገር ደግሞ ላለ ማውጣት ከፈለግሽ ትክክል አይደለም ያወራው ብዬ ደግሞ ዝም ማሰል ይችላል ታዲያ የት ላይ ነው ባልና ሚስቱት ጋይስ እንዴ ማልፈልገውን ነገር በቃ ባሌ ሲያወራ አታውራ ማለት መብቴ ነው እኮ ምንድነው ጥፋቱ ጋይስ እዚህ ጋር ግን ቁጭ ብሎ የሰው ልጅ ሚዲያ ሲገባ እንደዚህ አትበሉ ባለ ትዳር የሆናችሁ ሰዎች አሁንም ተጠንቀቁ በቃ ተጠንቀቁ እኔ ያንዳንድ እናገራለሁ እስቲ ምን ታመጣለህ እኔ በእናንተ ውስጥ ማየው ልጆቻችሁን ነው ማየው ሴቷ መብቷ ነው እንደፈለገች ትሁን እኔ ማየው ልጆቻችሁን ነው አሁንም በቃ በዚህ መጠን እኮ ያወረዳችሁት እኮ በልበል ይያላችሁ ጆኒን እኮ ያኔ ወጦ እንዲናገር ያረጋችሁ እኮ ራሳችሁ ናችሁ እዚህ ቁጭ ብላችሁ ውጣ ተናገር እሷ እንደዚህ ብላ አሳጣለች እሷ እንደዚህ አያውቅም ሚዲያ ነበር ጆኒ እናንተ ናችሁ እንደዚህ በልበል ይያላችሁ ያወጣችሁት አሁንም ደግሞ አንድ ሰው እንደዚህ ቁጭ ብሎ ከዚቱ ጋር እንደዛ ሲለፈደን አረ ትክክል አይደለም መስራው ይላል የጨዋ ልጅ በቃ ትክክለኛ ሰው እውነተኛ ሰው እኔ አሁን የሆነ ነገር ሳረ ማሚ እንደዚህ ታረጊ እኮ መጥፎ ነው እሱም እኮ ይደብረዋል ይሉኛል እኮ የሚሉኝን ሰዎች ግን እሰማቸዋለሁ በመጥፎ አልወስደውም ግን ይሄ ላይክ አንተ ታውቃለህ ምን አባቷ ገባት እንደዚህ ምናምን ኦፍ ኮርስ እርዝ አሜሪካ this is አሜሪካ ብሏል አያገባኝም አዝ እንደ ሴት የተሰማኝን ነው የተናገርኩ አያገባሽም ብለምትል ደግሞ just block me apologize በቃ ግን ከታችሁ ናችሁ ቁጭ ብላችሁ ለምታሽቃብጡት ግን ነገርኳችሁ አቀምሳለሁ እያንዳንዱ ማን አባንም አልፈራም እኔ ምድረ ለምቦጫ ማገጫም ለንጨጫም ሁሉ ምን አባታቸው በጥዋት ይሸቅቡኛል እዚህ ጋደመ እንዴ የትኛው ትዳር ያውኑ ትዳር አረ እንኳን በጊዜ ፈታው ነው የሚያሰኝ እናቴ የቷለ የታደረ አድሮባችሁ ሲመጣ የምትቀበሉ ሰዎች ሁሉ አላችሁ ምንም አይመስላችሁ ደናደርሽ ብሎ ቢገባ የምትቀበይበት ነው ከኔ ጋር የምታሽለጠልጭ አብረሽ ደናደርሽ ብሎ ቢመጣም በር ከፍተሽ ታስገቢዋለሽ ያውኑ ሴቶች because በቃ ላይፋችሁ ሸሪዝ ጉድ ሆኗል እኮ በቃ አሁን ላይ እኔ አትሊስት የማስበው ሰውም የለኝም ሪስፖንሲቢሊቲ ልጆቼ ብቻ ናቸው የኔ በቃ አሁን ላይ አትሊስት ሰላም እንዳለኝ ለልጆቼ ቴክ ኬር አደርጋለሁ ማለት ነው ይሄ ቁጭ ብላችሁ እስከ ሌሊት ሶፋ ላይ ቁጭ ብለሽ መጣ ሄደ ይያልሽ ሞስት እንደዛ ነው የኢትዮጵያ ትዳር እዚህ ሀገር ቁጭ ብለሽ ሶፋ ላይ ሪሞት ይዘሽ የምትጠብቂው ባልሽ ነው ትዳርሽ አላየንም የሷ ስለተፈታ የሷ እንዲህ ስላለ እውነተኛ ነገር ነው የተናገርኩት ኮሜንትን ገብተየው እዛ የተፖስተተ ቪዲዮ ላይ አንድ ባለ ትዳር አይጠበቅም እንደዚህ እየተባልክ ነው የተረገጥክ በ30 ኮሜንት ገብተየው እዛ ጋር እንዴ እድሜ ለአንድ ሰው አትርፈዋል አንተ ሲሆን ማኛ ምን አገባ ቢሉ ምን አገባኝ ልትል ነው እኔንስ ምን አገባሽ አልከኝ አንተስ ምን አገባክ ምን አገባ አንተ እኔስ እንደ ሴት ስለወለድኩኝ የተሰማኝ ስሜት ስላለ ተናገርኩኝ አንተስ ምን አገባ ቢሉ በወንድነት ምን ያገባኛል ልትል ነው አሽቋላጭ ወይችን ጊፍት ደግሞ ይወረውርልኛል ብለ ይሆናል እንጂ ደግሞ ተፋቶኛል ሊይዘኝ ነው ደግሞ አያ ያዘኝና አሳያለሁ ብቻ እሱን ወክላ አውራኝና ወጣ ምን እንደማረጋቀታለሁ ለስ ሚሊዮኒ በደንብ ነው ምዘጋጅበት አንድ ነገር ላይ ሰው ሲደርስብኝ እንዴ ኦኬ ነኝ ጥፋተኛ ኮንኩ ይቅርታ አልኩት ምን አባ ነው አንተ የምታሽቋልጠው አሽቋላጭ አሁን ትናንትና ማታ ምን እንደተፈጠረ ተናገር ብትሉት አያውቅም እሱ ራሱ አያውቅም ቢኮዝ ሌላ ቦታ ነው የነበር ተለያይተናል እኮ ምን አባታቸውና እዚህ ጭንቅላቴን ያዞሩኛል ገደኝ አዎ ትያለሽ ሴት ልጅ ቤት ውስጥ ስንት ስትዳፋና ስትቃና ይዋለች ከአራት ከአምስት ልጅ ጋር አግዳና ሴቱ እንደዚህ ነው የሚውል አይም እኮ ጉዱን ዞር ይያል እኔማ ለራሴ ታቀኛለክ ካሜራ ክፈት ስለተባለ ነው ያን ያል ውጅብኝ የ6 ወር ረገጣ እንደዛ የሆነ እንዴት ብትነቀይ ነው ካሜራ ክፈት አትክፈት ምትባል ብዬ ያልኩት እንደዛ ይሄ መብት ሳይሆን የክብር ጉዳይ ነው
ቅናት አይደለም፣ የክብር ጉዳይ ነው። አንድ የልጆች አባት ወይ የልጆች እናት በዛ መጠን ወጣ የምትለፋደር ከሆነ ከወንድ ጋር ወይ የሚለፋደር ከሆነ ትዳር አይደለም። ምን አይነት ትዳር ነው እንደዚህ አይነት ትዳር? ክብር እኮ ከዚህ ነው የሚጀምረው ጋይስ። እንዴ አሽቋላጮች እውነት ሲነገር በቃ አይወዱ። ሴቷንም ባያት እኔ እንደዚህ ነው ብላት፣ ሴቷን ራሱ እየተለፋደደች ባላለኝ ብላ ባያት፣ እኔ ነግሬሻለሁ እንደፈለኩ መሆን እችላለሁ። አም ፍሪ ነው። ግን ለራሴ ለልጆቼ ነው ሪስፔክት ማድረገው። ባውንደር ያለኝ ከጓደኞቼ እኔ ጓደኛ አለው አንድ ሴት ሲባል እንኳን ባውንደር ያለኝ ዝም ብሎ ያልወለደ ጀስት ፍሬንድ ገርል ፍሬንድ የሆነ ሰው ጋር ምን አይነት ሲጀመር ጅልጥ ያለኔ ፍለርት የሚደራረግ ነገር አልወድም። ጡት እየተከፈተ እየተበለቃቀጡ ወንድ ልጅ ፊት ለፊት ቁጭ ብሎ ፍለርት ማድረግ አልችልበትም፣ አላደኩበትም። በአማርኛችሁ ሴት ለመሆን የምትፈልጉ ታሙዬ በአማርኛችሁ ሴት ለመሆን የምትፈልጉ ሴቶች አላችሁ እንዴ? ወንዱ እንዲያውም አንዳንዱ ፊት ስለማይሰጥ እኮ ነው እንጂ ፊት ቢሰጣችሁና እንደ ኪሊማንጃሮ ተራራ ላይ ተወጡ። ሴቷንም እየተለፋደርሽ ባገኝሽ ባላለኝ እያልሽ እንዲህ ነው አውጥቼ የምረግጥሽ እኔ እከካ። በአንቺ ውስጥ የማየው ልጆችሽን ነው፣ በአንተ ውስጥ የማየው ልጆችሽን ነው። አንተ ከካ እያንዳንድሽ እስቲ ማነው እስቲ ሚዲያውን ትናገረዋለች ብሎ የሚናገረኝ ወጭ ብለሽ እያንዳንድሽ አመጣልሻለሁ ጉድሽን። ባለ ትዳር ነኝ እያልሽ የምትለፋደጀ አላችሁ በደንብ። ወይኔም ባጀነጅን ጓደኛዬን ብጀነጅን ሌላ የሆነ ወይ እህቴን በውስጥ ምናምን እያልክ ትገኛለህ። እያንዳንድ ምረ እከካም ሁሉ ለትዳራችሁ ክብር አይታችሁ ሞታችኋል። ትዳር ምን እንደሆነ አቤት ትዳር ተይዞ ተሙቷል። በአሁኑ ሰዓት ወንዱም ሴቱም ሲንግል እንደው ከስንት ሊሆን ይችላል እንደው ትዳር ያለው ራሱን የሚያከብር ስለ ሰው ልጅ ኬር የሚያደርግ ማሜ ምን አይነት ሴት እንደሆነች አንደርስታንድ የሚገባው። በቃ አንድ ሰው እኮ ወጦ ስለ አንድ ነገር እኮ ያወራም ነገር አለው። ስቴፕ ባይ ስቴፕ ነው ነገሮች ወደ ላይ የሚወጡት ጋይስ። ችላ ነው ሴት ልጅ መጨረሻ ላይ የምታመጣው እዚህ ጋር። በቃ የኔ አልሰራም ማለት ግን አንድ ሰው የሷ ስላልሰራኩ የሰው ትዳር ልታፈርስ ነው። የትኛው ትዳር? ድሮ የፈረሰው ትዳር እኔ ነኝ እንደ ሪዝኗ። የአበሻ ትዳር ድሮ ነው የፈረሰው። ወይ ስትመለሱ ወይ ታሪካችሁ ወደ ኢትዮጵያ ሄዶ ሲመለስ ወይ ደግሞ አሜሪካ መጣ ደግሞ ወይ አንዷን ወይ ተርቸፕ ስታረግ ወይ ደግሞ የሆነ ሽሻ ቤት ገብተህ ዱቅ ብለህ ጢጧን ስትመለከት ነው የምትውለው። ወይ ደግሞ የሆነ ምግብ ቤት ገብተህ አንዷ ወይ ትረስናት ወይ የሆነ ስራ ቦታ አንድ አይኑካ ይኖራል። እንደዚህ ናችሁ በቃ። የትኛው ትዳራችሁ ነው? ታሪካችሁ ይውጣ ቢባል ብዙ ነው። እኔ ሚዲያ ላይ ስላወጣሁት ነው። ጆኒን እኮ እኔ ሴት ጋር ተኝቷል አገኘሁትም። አንተና ያስተኛው እኔ ነኝ ያስተኛሁት። እከካ ደግሞ ያምራል። ወጣት ስትሆን እኮ የሆነ ነገር ቅሌት እኮ ያምራል። ቺቲንግ ሳይሆን ቅሌት ያምራል። የሆነ ሰዓት ልጅ አለ ማቹርድ አለመሆን ምናምን ተብሎ ሁለት ልጅ ከተወለደ በኋላ ልጅነት የለም። በቃ ትዳር ይዘህ ከገባ በኋላ ደግሞ ልጅነት የለም። you have to responsibility ይሄ ነው በቃ። ክብር ማለት ለልጅ ጫማ መግዛት፣ ክብር ማለት ለልጅ ምግብ ማብላት፣ ክብር ማለት ገንዘብ መስጠት፣ ክብር ማለት ለሁለት ለምትኖሩበት ቤት መክፈል አይደለም። ትዳር ጋይስ፣ ትዳር ማለት መጀመሪያ ከውጭ ሚዲያ ላይ ይጀምራል። ሪስፔክት አንድ ሴትን ስታወራ ለትዳር ቫልዩ